ሶደሬ ምን ተፈጠረ? 2 የድንቁ ደያስ ተጨማሪ ጉዶች። ሶደሬ ምን ተፈጠረ ብለን ስለ ጥንት የጠዋቱ ትዝታችን ሶደሬ መረጃዎችን ካጋረናችሁ በኋላ ይሄ የተሟላ አይደለም፣ ተጨማሪ ምርመራዎችን አድርጋችሁ አዳዲስ መረጃዎችን ንገሩን እባካችሁ ባላችሁን መሰረት እነሆ ስለ ሶደሬ ሪዞርትና ስለ አወዛጋቢው የንግድ ሰው ድንቁ ደያስ አዳዲስ መረጃዎችን ይዘን መጥተናል። ሰውየው በኢትዮጵያ ውስጥ ሰፊ የንግድ ግዛት ወይም ኢምፓየር የፈጠረ ነው። ከትምህርት እስከ መዝናኛ፣ ከማኑፋክቸሪንግ እስከ ማሽነሪ ቢዝነስ ያልገባበት የለም። አሁን ግን ይሄ ኢምፓየር ንፋስ እንደመታው የአሸዋ ላይ ክምር እየተናደ ነው። ለምን ካላችሁ ሚስጥሩ ወዲህ ነው። ዛሬ ከሶደሬ እስከ ሪፍት ቫሊ የዞርን ከዚህ ኢምፓየር መፍረስ ጀርባ ያሉ ምክንያቶችን እንነግራችኋለን። በነገራችሁ ላይ ድንቁ አሁን በሀገር የሉም። ታዲያ ባሉበት ሀገር ምን እየሰሩ ነው? ይህንንም እናጫውታችኋለን። ስራችን ጥረት ይፈልጋልና ድካማችንን በላይክና ሰብስክራይባችሁ ደግፉልን። ከሶደሬ እንጀምር። ሶደሬ ሪዞርት በኢትዮጵያ የቱሪዝም ታሪክ ውስጥ ትልቅ ስም ያለው በተፈጥሮ ፍል ውሃና በአረንጓዴ ገጽታው የሚታወቅ ጥንታዊ የመዝናኛ ስፍራ ነው። ከአዲስ አበባ በስተምስራቅ 126 ኪሎ ሜትር ርቀት ላይ በአዳማ መስመር የሚገኘው ይህ ሪዞርት ለበርካታ አስርት ዓመታት የኢትዮጵያውያንና የውጭ ሀገር ዜጎች ተመራጭ የረፍት ቦታ ሆኖ ቆይቷል። ሆኖም የሪዞርቱ ታሪክ በደስታና በፈውስ ብቻ የተሞላ ሳይሆን በባለቤትነት ሽግግር፣ በፖለቲካዊ ውሳኔዎችና ከቅርብ ጊዜያት በኋላ ደግሞ በባለ ሀብቱ አቶ ድንቁ ደያስ ዙሪያ በሚነሱ የማጭበርበር ክሶችና ውዝግቦች የተተበተበ ነው። ከመጭበርበር ታሪኮች በፊት ግን አስቀድመን ደጉን እናውጋ። ሶደሬ እንደ ዘመናዊ ሪዞርት መዋቀር የጀመረው በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው። ንጉሠ ነገሥቱ በተፈጥሮ ፍልውሃዎች ላይ የነበራቸው ፍቅርና ለቱሪዝም ዘርፍ የሰጡት ትኩረት ሶደሬን ከቀላል የተፈጥሮ ገላ መታጠቢያነት ወደ ዘመናዊ የመዝናኛ ማዕከልነት እንዲቀየር አድርጎታል። በ1940ዎቹ መገባደጃና በ1950ዎቹ መጀመሪያ ላይ ሪዞርቱ ሲመሰረት ዓላማው ለቤተ መንግሥት ባለስልጣናትና ለውጭ ሀገር ዲፕሎማቶች ልዩ የእረፍት ቦታ እንዲሆን ነበር። ንጉሱ በዚያ ስፍራ የራሳቸው መኝታ ክፍልና ልዩ መስተንግዶ የነበራቸው ሲሆን አሁንም ድረስ በሪዞርቱ የሚገኙ ጥንታዊ ህንጻዎች ያንን የንጉሳዊ ግርማ ሞገስ ያንጸባርቃሉ። በወቅቱ ሶደሬ በመንግስት ቁጥጥር ስር የነበረና በብሔራዊ የቱሪዝም ድርጅት በኩል የሚተዳደር የህዝብ ሀብት ነበር። በኋላም የሀገር ሰው ከነቤተሰቡ ሄዶ የሚዝናናበት ለብዙ የሀገር ልጅ የልጅነትና የትላንት ዘመን ትውስታ መሆን የቻለ ስፍራ ነው። ከዚህ በኋላ ነው እንግዲህ የዲኢኬ ታሪክ የሚጀምረው። እነ ቀመር የሱፍ ስለመሰረቱት ዲኢኬ ኦሮሚያ በባለፈው ቪዲዮ ላይ በሰፊው ነግረናችኋል። ዛሬ ከድንቁ ታሪክ ጋር የሚያያይዘውን ብቻ እየነጠልን እንመለከታለን። ወደ ሶደሬ ጠልቀን ከመግባታችን በፊት ግን አቶ ድንቁ ስለተሰማሩባቸው ንግዶች ጥቂት እንበል። አሁንስ ከሀገር ውጭ ምን እየሰሩ ነው? ተከተሉን። የድንቁ ደያስ ግዛቶች። አቶ ድንቁ ደያስ በኢትዮጵያ የንግድ ዓለም ውስጥ በስፋት የሚታወቁት በተለያዩ ዘርፎች ከትምህርት እስከ መዝናኛ፣ ከማኑፋክቸሪንግ እስከ ሚዲያ በነበራቸው ከፍተኛ ኢንቨስትመንት ነው። ይሁን እንጂ አብዛኞቹ ድርጅቶቻቸው በአሁኑ ወቅት በባንክ ዕዳ፣ በባለቤትነት ውዝግብ ወይም በሕግ ክርክር ውስጥ ይገኛሉ። አቶ ድንቁ ደያስ በዋናነት የተሰማሩባቸውና ባለቤት የሆኑባቸው ወይም ከፍተኛ ድርሻ የነበራቸው ዋና ድርጅቶች የሚከተሉት ናቸው። አንደኛ፣ በትምህርት ዘርፍ ላይ ሪፍት ቫሊ ዩኒቨርሲቲ። ይህ አቶ ድንቁ ደያስን በሰፊው ያስተዋወቀ ድርጅት ነው። በኢትዮጵያ ካሉ የግል ዩኒቨርሲቲዎች መካከል በቅርንጫፎቹ ብዛትና በተማሪዎች ቁጥር ትልቅ የሚባል ነበር። ሆኖም ምንም እንኳን የተረጋገጠ መረጃ ባይገኝም ባለሀብቱ አገር ጥለው ከወጡ በኋላ ዩኒቨርሲቲው በአስተዳደርና በባለቤትነት ለውጥ ውስጥ ማለፉ ይነገራል። ሁለተኛ፣ የመዝናኛና ቱሪዝም ዘርፍ። ሶደሬ ሪዞርት ቀደም ሲል እንደተወያየንበት አቶ ድንቁ ድርጅቱን ከመንግስት በፕራይቬታይዜሽን የገዙት ቢሆንም በክፍያ መዘግየትና በባንክ ዕዳ ምክንያት ለሐራጅ እስከ መቅረብ ደርሷል። ሪፍት ቫሊ ሆቴል በአዳማ ከተማ የሚገኝ ሌላኛው ትልቅ ሆቴል ሲሆን ከሪዞርቱና ከዩኒቨርሲቲው ጋር በተቀናጀ መልኩ ሲንቀሳቀስ የነበረ ንብረት ነው።
ሶደሬ ሪዞርት ሆቴል ደግሞ በአዲስ አበባ አፍሪካ ህብረት ፊት ለፊት በ100 ሚሊዮን ብር ወጪ ተገነባ የተባለ ሆቴል ሲሆን አሁን በማን እጅ እንዳለ አይታወቅም። ሶስተኛ የማኑፋክቸሪንግ ዘርፍ ኦሮሚያ ጠርሙስና ብርጭቆ ፋብሪካ ወይንም ኦሮሚያ ግላስ ኤንድ ቦትል ሼር ካምፓኒ በአዳማ ከተማ የተመሰረተ ትልቅ ፋብሪካ ሲሆን ለሀገር ውስጥ መጠጥ አምራቾች ግብዓት ለማቅረብ የታለመ ነበር። ይህ ድርጅትም ከከፍተኛ ባንክ ብድር ጋር ስሙ ይነሳል። አራተኛ የሚዲያ ዘርፍ በቀጥታ በባለቤትነት ባይሆንም በአንድ ወቅት ከኦሮሚያ ክልል ሚዲያዎችና ፕሮጀክቶች ጋር በቅርበት ይሰሩ እንደነበር ይነገራል። በተጨማሪም በራሳቸው ስም የተለያዩ የሚዲያ ድጋፎችንና ማስታወቂያዎችን በስፋት ያስነግሩ ነበር። አምስተኛ የንግድና ሌሎች ኢንቨስትመንቶች ግሩፕ ዲኢኬ ኦሮሚያ ቢዝነስ ኢንቨስትመንት እንደ ሶደሬ ያሉ ትልልቅ የመንግስት ንብረቶችን ለመግዛትና ሌሎች ኢንቨስትመንቶችን ለማስተዳደር የተቋቋመ ድርጅት ነው። ዲኢኬ የሚለው ስም የባለቤቶቹን ስም የመጀመሪያ ፊደል የያዘ ሲሆን ዲ ለድንቁ ደያስ እንደሆነ ይታመናል። ድርጅቶቹ አሁን ያሉበት የህግ ሁኔታ አብዛኞቹ የአቶ ድንቁ ድርጅቶች በአሁኑ ወቅት የሚከተሉት የጋራ ችግሮች አሉባቸው። አንደኛ የባንክ ዕዳና ሐራጅ በተለይ የኢትዮጵያ ንግድ ባንክ በእነዚህ ድርጅቶች ስም የተወሰዱ ቢሊዮን ዶላሮችን ለማስመለስ ንብረቶቹን በሐራጅ ለመሸጥ በተደጋጋሚ ማስታወቂያ አውጥቷል። ሁለተኛ የመንግስት ይዞታ ማረጋገጥ መንግስት ያልተከፈለ የሽያጭ ውል በሚል እንደ ሶደሬ ያሉ ንብረቶችን መልሶ ለመረከብ ወይም በሐራጅ ለመሸጥ በህግ እየተከራከረ እንደነበር ይታወቃል። ብዙዎችንም አሸንፎ ተረክቧል። ሶስተኛ የአስተዳደር መበተን ባለሀብቱ ሀገር ውስጥ ባለመኖራቸው በድርጅቶቹ ውስጥ የነበሩ ሰራተኞችና አመራሮች ከፍተኛ የመረጋጋት ችግር ገጥሟቸዋል። በዚህም የተበተኑ ሰራተኞች ቁጥር ከፍተኛ ነው። በአጠቃላይ የአቶ ድንቁ ደያስ የንግድ ግዛት ወይም ኢምፓየር በኢትዮጵያ ውስጥ በአንድ ወቅት እጅግ ገዝፎ የነበረ ቢሆንም በአሁኑ ወቅት ግን በህግና በፋይናንስ ቀውስ ምክንያት እየፈራረሰ ያለ ይመስላል። ሰውየው ግን ከኢትዮጵያ ከወጡ በኋላም በውጭ ሀገር በተለይም በአሜሪካ የንግድ እንቅስቃሴያቸውን የቀጠሉ መሆኑ ይነገራል። አብዛኞቹ ስራዎቻቸው እንደ ኢትዮጵያ ኢንቨስትመንት በይፋና በግልጽ የሚታወቁ አይደሉም። ይሁን እንጂ በተለያዩ ምንጮችና በማህበራዊ ሚዲያ የሚነሱ መረጃዎችን መሰረት በማድረግ በሚከተሉት የኢንቨስትመንት ስራዎች ላይ መሰማራታቸው ይነገራል። አቶ ድንቁ በአሁኑ ወቅት የሚኖሩት አሜሪካ ውስጥ እንደሆነ የሚታወቅ ሲሆን በዚያም በዋናነት በሪል ስቴትና የቤት ሽያጭ ማለትም በአሜሪካ በተለያዩ ግዛቶች በተለይም በሚኒሶታና በሜሪላንድ አካባቢ በሪል ስቴት ዘርፍና ቤቶችን በማደስና በመሸጥ ስራ ላይ እንደሚሳተፉ ይነገራል። እንዲሁም የምግብና መስተንግዶ ዘርፍ ላይ ከሀገር ውስጥ ካላቸው ልምድ በመነሳት በአሜሪካ የሚገኙ አንዳንድ የኢትዮጵያ ሬስቶራንቶችና መዝናኛ ቦታዎች ላይ ድርሻ እንዳላቸው ወይም በዘርፉ እንደሚንቀሳቀሱ ይገመታል። ዓለም አቀፍ የንግድ ትስስር ወይም ኢንተርናሽናል ትሬዲንግ ሌላኛው መገኛቸው ነው። አቶ ድንቁ በኢትዮጵያ በነበሩበት ወቅትም ሆነ አሁን በውጭ ሀገር ካሉ ኩባንያዎች ጋር ያላቸውን ግንኙነት ጠንካራ ነው። በተለይም የማሽነሪና ግብዓቶች አቅርቦት ላይ በኢትዮጵያ ለነበራቸው ፋብሪካዎች ለምሳሌ ለጠርሙስ ፋብሪካው ማሽነሪዎችን ከውጭ በማስመጣት ሂደት ውስጥ የፈጠሯቸው የንግድ ትስስሮች በውጭ ሀገር ለሚሰሯቸው ስራዎች እንደ መሰረት ያገለግሏቸዋል። እንዲሁም ወደ ኢትዮጵያና ወደ ምስራቅ አፍሪካ ኢንቨስት ማድረግ ለሚፈልጉ የውጭ ኩባንያዎች በማማከርና መንገድ በመክፈት ረገድ እንደሚሳተፉም ይነገራል። አቶ ድንቁ በውጭ ሀገር ሆነው በማህበራዊ ሚዲያና በዲጂታል ቴክኖሎጂ አማካኝነት የፖለቲካና የኢኮኖሚ ተጽዕኖ ለመፍጠር የሚሞክሩ የሚዲያ ተቋማትን እንደሚደግፉ ወይም ድርሻ እንዳላቸው በተደጋጋሚ ይነሳል። ይሁን እንጂ ይህ መረጃ በይፋ የተረጋገጠ የንግድ ሰነድ የለውም። አቶ ድንቁ በውጭ ሀገር ቢዝነስ ቢኖራቸውም በኢትዮጵያ መንግስት በኩል የሚቀርብባቸው የሀገር ሀብት ምዝበራና የባንክ ዕዳ ክስ በውጭ ሀገር ያላቸውን የንግድ እንቅስቃሴም በከፊል እንቅፋት ሊሆንበት እንደሚችል ይገመታል። በተለይም ዓለም አቀፍ የገንዘብ ዝውውር ላይ የሚደረጉ ጥብቅ ቁጥጥሮች ስራቸውን በጥንቃቄና በስውር እንዲያከናውኑ አስገድዷቸዋል። ሰውየው በውጭ ሀገር ያላቸው ቢዝነስ እንደ ኢትዮጵያው ሪፍት ቫሊ ዩኒቨርሲቲ ወይም እንደ ሶደሬ ሪዞርት በግልጽ ስማቸው የሚጠራባቸው ግዙፍ ተቋማት አይደሉም። ይልቁንም በተለያዩ ሰዎች ስም ወይም በጥቅል ኩባንያዎች ሼል ካምፓኒስ አማካኝነት የሚንቀሳቀሱ መሆናቸው በሰፊው ይታመናል። ወደ ሶደሬ እንመለስ። የባለቤትነት ሽግግርና የፕራይቬታይዜሽን ሂደት። የሶደሬ ሪዞርት የታሪክ መስመር የተቀየረው መንግስታዊ የንግድ ተቋማትን ወደ ግል ለማዛወር በተጀመረው እርምጃ ነበር። ሶደሬ ሪዞርት ለሽያጭ ቀረበ።
በዚህ የጨረታ ሂደት ውስጥ ነው አቶ ድንቁ ደያስና ድርጅታቸው ሪፍት ቫሊ ሆቴልና ሪዞርት ብቅ ያሉት። አቶ ድንቁና ሸሪኮቻቸው ሪዞርቱን ከገዙ በኋላ ስፍራውን ለማዘመንና ዓለም አቀፍ ደረጃውን የጠበቀ ለማድረግ ቃል ገብተው ነበር። ሆኖም ይህ ሽግግር ብዙም ሳይቆይ የውዝግብ መነሻ ሆነ። የአካባቢው ማህበረሰብና አንዳንድ ተከራካሪዎች የህዝብ ሀብት የሆነው ሶደሬ ለግለሰብ የተሸጠበት ዋጋ እጅግ ዝቅተኛ ነው በሚል ቅሬታቸውን መግለጽ ጀመሩ። የሶደሬ ሪዞርት ስም ከአቶ ድንቁ ደያስ ጋር ሲነሳ ከልማት ይልቅ በባለሀብቱ ዙሪያ የሚነሱት ህጋዊና የገንዘብ ነክ ወንጀሎች ጎልተው ይታያሉ። አቶ ድንቁ ደያስ በተለይ ከባንክ ብድርና ከንግድ ማጭበርበር ጋር በተያያዘ በተደጋጋሚ በዜናዎች ላይ ሲጠቀሱ ቆይተዋል። ሰውየው በስማቸውና በድርጅታቸው ስም ከተለያዩ ባንኮች በተለይም ከኢትዮጵያ ንግድ ባንክ የወሰዱትን በቢሊዮን የሚቆጠር ብር አልመለሱም በሚል ክስ ቀርቦባቸዋል። ይህንን ተከትሎም ሶደሬ ሪዞርትን ጨምሮ ሌሎች ንብረቶቻቸው በባንክ እገዳ ተጥሎባቸዋል። ባንኮቹ የሰጡት ብድር ከንብረቱ ዋጋ በላይ መሆኑ ደግሞ በወቅቱ የነበረውን የአሰራር ግድፈትና ማጭበርበር ያሳያል ተብሎ ይተቻል። አቶ ድንቁ ደያስ በመንግስት ላይ ከፍተኛ የታክስ ዕዳ አለባቸው በሚል ሲፈለጉ ቆይተዋል። ከዚህም ባለፈ በሕግ ጥላ ስር መቆየት ሲገባቸው ከሀገር በመውጣት በአሁኑ ወቅት በውጭ ሀገር እንደሚገኙ ይታወቃል። ይህ የሀገር ሀብትን ይዞ መሸሽ በሶደሬ ሪዞርት ላይ ብቻ ሳይሆን በአጠቃላይ በኢትዮጵያ ቢዝነስ ዘርፍ ላይ ትልቅ ጠባሳ ጥሏል። ሶደሬ አሁን ያለበት ሁኔታ። ዛሬ ላይ ስለ ሶደሬ ሪዞርት ስናወራ የድሮው ግርማ ሞገስ ትዝታ ብቻ ሆኖ እናገኘዋለን። ሪዞርቱ በአሁኑ ወቅት ወደ ስራ እንደተመለሰ ቢነገርም በሚከተሉት ተግዳሮቶች ውስጥ ይገኛል። የአገልግሎት ጥራት መውረድ የመጀመሪያው ነው። ሪዞርቱ በባለቤትነት ውዝግብ ውስጥ በማለፉና ለጥገናና ማሻሻያ የሚሆን ገንዘብ ሳይመደብለት ቆይቷል። በዚህም ምክንያት ክፍሎቹ አርጅተው ታይተዋል። አጠቃላይ መሰረተ ልማቱም እየፈራረሰ መሆኑን ሰሞኑን የተሰራጨ ቪዲዮዎች ያሳያሉ። ይህ ሲባል ግን አሁን ላይ እድሳት እንደተደረገለትም የሚነሱ መረጃዎች አሉ። እንዲሁም የጎብኚዎች መቀነስ ሌላው ፈተና ነው። ቀደም ሲል በሳምንቱ መጨረሻ በሺዎች የሚቆጠሩ ሰዎችን ያስተናግድ የነበረው ሶደሬ አሁን ላይ የደህንነት ስጋትና የአገልግሎት መጓደል ተጨምሮበት ጎብኚዎቹ በከፍተኛ ሁኔታ ቀንሰዋል። ሶደሬ ሪዞርት የኢትዮጵያ የተፈጥሮ ጸጋና የታሪክ ቅርስ ነው። ከንጉሱ ዘመን ጀምሮ የነበረ ዝናው በግል ባለሀብቶች ስግብግብነትና በማጭበርበር ስራዎች ምክንያት ደብዝዟል። የአቶ ድንቁ ደያስ ታሪክ የኢትዮጵያ ፕራይቬታይዜሽን ሂደት ያለበትን ክፍተትና በባለሀብት ስም የሀገርን ሀብት መመዝበር የሚያስከትለውን መዘዝ ትልቅ ማሳያ ነው። ሶደሬን ወደ ቀድሞ ክብሩ ለመመለስ መንግስት የህግ ውዝግቦችን በፍጥነት በመፍታት ንብረቱን ከተበላሸ አስተዳደር ነፃ አውጥቶ ለህዝብ አገልግሎት በተሻለ ጥራት የሚውልበትን ወይም በታማኝ ባለሀብቶች የሚለማበትን መንገድ መፈለግ ይኖርበታል። ካልሆነ ግን ይህ የተፈጥሮ ገነት የታሪክ ማስታወሻ ብቻ ሆኖ ሊቀር ይችላል። እኛ የምንመኝለት ግን እኛ ያየነውን ዓለም ልጆቻችንም እንዲያዩት ነው። ሰላምና እድገት ለኢትዮጵያ ይሁን። አዲስ አገልግሎች ነን።